ይህ ማራኪ ገጾች የመጽሐፍት ወዳጆች ቤት ነው። በዛሬው የማራኪ ገጾች ፕሮግራማችን ልንዳስሰው የወደድነው በሀገራችን ዘመናዊ የፖለቲካ ታሪክ ውስጥ በአሉታዊም በአዎንታዊም ጎናቸው የሚጠቀሱትን የቀድሞውን ጠቅላይ ሚኒስትር አቶ መለስ ዜናዊ የሕይወትና የሥራ ልምዶቻቸውን እንደዚሁም በእሳቸው ጉዳይ ላይ ያልተሰሙ አዳዲስ ታሪኮችን የምናቀርብ ይሆናል። ይህንን የግለ ታሪክ ተረክ ስንመርጥ ነሐሴ 14 2004 የሞቱበትን ቀን በማስታወስ በቀላሉ ለመዘከር እንዲረዳን ነው። እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀን ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያድርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ረዳን ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን በመሩባቸው 2 አስርተ ዓመታት ውስጥ በሀገራዊ አህጉራዊና ዓለም አቀፋዊ ደረጃዎች ጉልህና የማይረሳ አሻራ ያሳረፉ መሪ ነበሩ። ታላቅ አሻራና የልማት ራዕይ የነበራቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሀገራቸውን በመሩበት ረጅም ጊዜ ውስጥ ኢትዮጵያ ከነበረችበት ከባድ የፖለቲካና የኢኮኖሚ አለመረጋጋት ወጥታ ወደ ተሻለ የልማትና የሰላም መንገድ እንድትሸጋገር ከፍተኛ አስተዋጽኦ አበርክተዋል። ኢትዮጵያን በዓለም አቀፍ መድረኮች እንደ G8 እና G20 እና በዓለም አቀፍ የአየር ንብረት ለውጥ ድርድር ላይ ከሀገራቸው አልፈው የአህጉራቸው የአፍሪካ ድምፅ አድርገው በማቅረብ ወደር የሌለው የዲፕሎማሲ ተጽዕኖ ፈጥረዋል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በርካታ ታላላቅ የኃይል ማመንጫ፣ የባቡርና የትምህርት ተቋማት እንዲስፋፉ መነሻ አዲስ ታሪካዊ ምዕራፍ ከፍተዋል። ይህን ትልቅ ግድብ በምንሰራበት ወቅት የምናስተላልፋቸው በጣም መሰረታዊ መልእክቶች አሉ። እነዚህ የምናስተላልፋቸው መሰረታዊ መልእክቶች በመጀመሪያ ደረጃ የኛን ልማት ማቆም የሚችል ኃይል የለም። ህዝቡ ተነስተዋል፣ ማንም አያቆመው። ይሄ በጣም ጠቅላይ ሚኒስትር መለስ ዜናዊ እንደ ማንኛውም ታሪካዊ መሪ የነበራቸው ድክመቶችና ስህተቶች እንዳሉ ሆነው ለሀገራቸው እድገትና ዲፕሎማሲያዊ ገጽታ ግንባታ ያበረከቱትን አስተዋጽኦ በታሪክ ማህደር ውስጥ የሚታወስና የሚደነቅ ነው። እኛም በዛሬው ፕሮግራማችን ይህንኑ የሥራና የሕይወት ልምዳቸውን ባጭሩ እንዳስሳለን። ለመሆኑ መለስ ዜናዊ ማን ናቸው? የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ አስረስ ወይም በልጅነት ስማቸው ለገሰ ዜናዊ በትግራይ ጠቅላይ ግዛት አድዋ ከተማ ውስጥ ግንቦት 1 ቀን 1947 ዓመተ ምህረት ከእናታቸው ከወይዘሮ ዓለማሽ ገብረ ልዑልና ከአባታቸው ከአቶ ዜናዊ አስረስ በአድዋ ከተማ ተወለዱ። እስከ 8ኛ ክፍል ድረስ በአድዋ ንግሥተ ሳባ ትምህርት ቤት ተማሩ። ከ1961 እስከ 1964 ዓመተ ምህረት የሁለተኛ ደረጃ ትምህርታቸውን በጄኔራል ዊንጌት ትምህርት ቤት አዲስ አበባ ውስጥ ተከታተሉ። በ1965 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ የሕክምና ፋካልቲ የሕክምና ትምህርታቸውን መከታተል ጀመሩ። ነገር ግን በመስከረም ወር 1967 ዓመተ ምህረት የብሔረ ትግራይ ተራማጆች ማህበር ማገብትን እንደተመሰረተ የንቅናቄው አባል ሆኑ። በ1967 ዓመተ ምህረትም አምባገነኑን የደርግ ስርዓት ለመታገል ወደ ትጥቅ ትግል በመውጣት የትሃት ወይም ህወሓት አባል ሆኑ። ከ1967 እስከ 1969 በህወሓት ታሪክ የድርጅት ህልውናን የማረጋገጥ ምዕራፍ ፈተናዎች በጽኑ ተሻገሩ። በዚህም የትግል ተሳትፏቸው እስከ 1981 ዓመተ ምህረት በሶስተኛው የህወሓት ድርጅታዊ ጉባኤ የህወሓት ዋና ጸሐፊ በመሆን ተመረጡ። በ1983 ህዳር ወር በኢሃዲግ የመጀመሪያው ጉባኤ የኢሃዲግ ሊቀመንበርም ሆነው አገልግለዋል። ከሐምሌ ወር 1983 ዓመተ ምህረት ጀምሮ እስከ 1987 ዓመተ ምህረት መጨረሻ የኢትዮጵያ የሽግግር መንግስት ፕሬዝዳንት በመሆንም አገልግለዋል። በ1987 የተካሄደው የመጀመሪያውን የኢትዮጵያ ዲሞክራሲያዊ ምርጫን ተከትሎ በመስከረም 1988 ዓመተ ምህረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ጠቅላይ ሚኒስትር በመሆን ተመረጡ።
መለስ ዜናዊ ሀገራቸውን በመሩባቸው ወቅቶች ለተለያዩ የእውቅናና ሽልማትን አግኝተዋል። ለኢትዮጵያ ልማት፣ ለዓለም ሰላም፣ ለምስራቅ አፍሪካ መረጋጋት ላበረከቱት አስተዋጽኦ ከ10 ያላነሱ የሀገር ውስጥና ዓለም አቀፍ ሽልማቶችን ከተለያዩ ድርጅቶች ተቀብለዋል። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ነው። አሁን ደግሞ ስለ መለስ ዜናዊ አስረስ ያልተሰሙ አንዳንድ ነገሮችን ታመነ መንግስቴ ውቤ ያሰፈረውን ጽሑፍ እንደሚከተለው እናቀርባለን። መለስ ዜናዊ አስረስ በጠቅላይ ሚኒስቴርነታቸው ጊዜ የኢትዮጵያ ቴሌቪዥን ተአምር እያስተላለፈ ነው ቢሏቸውም ተቀምጠው አያዩም ነበር ይለናል ጸሐፊው። ቴሌቪዥን የሚያዩበት ብቸኛ ጊዜ ምሳ ሰዓት ነው ይባላል። ያኔም ሲኤንኤን ወይም ቢቢሲን እንጂ እሳቸውን ሲያወድስ የሚለውን ኢቲቪን ከፍተውት አያውቁም። በአብዛኛው እንዲያውም ምሳ ሲበሉ ጭናቸው ላይ የሚነበብ ነገር ይዘው በግራ እጃቸው ምልክት እያደረጉ መብላትን ያዘወትራሉ። በ21ዱ የጠቅላይ ሚኒስቴርነት ጊዜያቸው ምግብ ተቋጥሮላቸው ምሳቸውን የሚበሉት ቢሮ ነው። አንድም ቀን ምግብ አምጡልኝ ብለው አያውቁም። ይራባቸው ወይም ማይራባቸው በትክክል ማሰብ እስከማይችሉ ድረስ በስራ ይወጠሩ ነበር ይባላል። መለስ የኢትዮጵያ ቴሌቪዥን መመልከት እንደሚጠሉት ሁሉ የኢትዮጵያን የግል ጋዜጦችና መጽሔቶች ማንበብ ደግሞ ያበሳጫቸው ነበር። ምክንያታቸው የፕሬስ ውጤቶቹ ሐሳብ ላይ ማተኮር ትተው ግለሰብና ሁኔታዎች ላይ በመጠመድ የባከኑ ኮንቶች ሆኑብኝ ከሚል ስስት ይመነጫል። ወይዘሮ አዜብ መስፍን ኃይሌ ስለ ጠቅላይ ሚኒስቴሩ ባላቸው ሲናገሩ በጠዋት ሲነሳ ማንጎራጎር ይወዳል ይላሉ። ከመለስ ዜናዊ አፍ የማይጠፉ ስንኞች ከአስቴር አወቀና ከኢያሱ በርሄ ክሮች የተወሰዱ ነበሩ። በእንጉርጉሮና ፉጨት ራሳቸውን አነቃክተው ከወልቃይቴዋ ሚስታቸው ቅፍ የሚወጡት ጠቅላይ ሚኒስቴር መለስ ዜናዊ አስረስ በመደበኛው የሥራ ሰዓት ሚኒሊክ ባሰሩት ቤተ መንግሥት ውስጥ ወዳለው ቢሮአቸው ይገባሉ። ለመለስ ዜናዊ ሁሉም ቀን የሥራ ነው። ራሳቸው እንደተናገሩት ከ19 ዓመታቸው ጀምሮ እስከ ነሐሴ 14 ቀን 2004 ዓመተ ምህረት ድረስ እረፍት የሚባለውን ነገር ተመልክተውት አያውቁም። ለድፍን 38 ዓመታት ትንፋሽ በሚያሳጣ ሥራ ውስጥ ነበሩ። ማለት ፈልጋለሁ። የመጀመሪያው ጉዳይ አዲስ አበባ ከገባን ጀምሮ እሁድ አልሰራም። ከዛ በስተቀር ግን እረፍት ኖሮኝ አያውቅም። ከ19 ዓመት ወጣት ከሆንኩ ጀምሮ እስካሁን ድረስ እረፍት ኖሮኝ ስለማላውቅ እረፍት ምን እንደሆነም ማየት ፈልጋለሁ። ይናፍቀኛል። በረዳቶቻቸው በኩል እረፍት አድርግ ሲባሉ ደሃ ሀገር ይዘን እንዴት እናርፋለን እንደሚሉ ተጽፎላቸዋል። ቤተ መንግሥት ከገቡም በኋላ ምቹ የሥራ ቦታ አልነበራቸውም። መለስ ዜናዊ በጠቅላይ ሚኒስቴርነት ዘመናቸው የኮሎኔል መንግስቱ ኃይለማርያምን ወንበርና ጠረጴዛን እንኳን አልለወጧቸውም። እዚያችው ጠረጴዛና ወንበር ላይ ተቋጥረው የኢትዮጵያን ሕዝብ የሚመሩበት ጥበብ ሲቀምሩ፣ የቀመሩትን ሲተገብሩ፣ የተገበሩትን ሲመረምሩ ኖሮ አልፈዋል። የሕዝቦች የጭቁኖች መብት ምንም ይምጣ ምን፣ መድፍ ተኮስ፣ ታንክ ይንጎራደድ፣ መሬት ይናወጥ የማይቀየር የጸና አቋም ስላለ መለስ ስጦታ ተሰጥቷቸው ታንኪው ብለው የሚቀበሉት መጽሐፍ ብቻ ነው ይባላል። ዓለማችን ያፈራቻቸው ታላላቅ ጭንቅላቶች ሁሉ ለመለስ ዜናዊ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸውን መጽሐፍ ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደ ተገኘ አንስተው አያነቡም። ችግር ሲገጥማቸው ለዚያ ፈተና ማለፊያ መጽሐፍ ሲፈልጉ የአንዱን ዕድለኛ ፕሮፌሰር መጽሐፍ ያነሱና ይቆፍሩታል። ከሀገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱበታል። መለስን በቅርበት ያገለገሏቸው ሦስቱ የቤተ መንግሥት ሠራተኞች አንድም ጊዜ በኪሳቸው ገንዘብ ይዘው አይተዋቸው እንደማያውቁ ይገልጻሉ። ብዙ ጊዜ በመለስ ኪስ የሚገኝ ነገር እስክርቢቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው።
መለስ ያጨሱት የነበረው ሲጋራ ሮዝማን ይባላል። ኢህአዴግን እየመሩ አዲስ አበባ ከገቡ በኋላ ለ6 ዓመታት ያህል ማጨስ ትተው ነበር። በኢትዮ ኤርትራ ጦርነት ወቅት ግን ዳግም አንስተው ያቦኑት ጀመር። መለስ በህወሓት ማዕከላዊ ኮሚቴ ስብሰባ መሃል ሳይቀር ሲጋራ ያጨሱ ነበር ብለው የጻፉ ምሁራን አጋጥመውናል። መለስ ቡናም አይጠሉም። ማኪያቶ ከሮዝማን ሲጋራቸው ጋር ፉት እንደሚሉ በትክክል ተጽፎ አንብበናል። አልኮል መጠጥ ብዙ የሚደፍሩ አይመስሉም። ከውጭ አገር መሪዎች ጋር ሲገናኙ ለስነ ስርዓት ወይም ፕሮቶኮል ብለው ሻምፓኝ ሊጎነጩ ይችላሉ። ከቻይናው መሪ ሺ ጂንፒንግ ጋር እንዲያ ሲያደርጉ ታይተዋል። ከፑቲንም ጋር ሳይጠጡ አልቀሩም። መለስ ዜናዊ አስረስ የ21 ዓመታት የኢትዮጵያ መሪ ደቂቃዎች ከተረፋቸው ልጆችን ማጫወት ይወዳሉ። የሆነ የደህንነት ሹማቸው የነበሩትን የክንፈ ገብረ መድኅንን ልጅ በሱሪያቸው ላይ የሸናባቸው ሳይቀር ያቅፉት ነበር። ይህንን ልጅ አባቱ ከሞቱ በኋላ የሚያሳደጉት አዜብና መለስ ናቸው። አዜብ ለቢቢሲ አንዱ ወንድ ልጃችን ብዙ ጊዜ ሰው ይምታታበታል፣ እኔ አልወለድኩትም፣ እናት አለችው፣ ግን የሟቹ ጓደኛችን ክንፈ ገብረ መድኅን ልጅ ነው ሲሉ ተናግረዋል ተብሎ ይህ ነገር የመለስንና የክንፈን ጥብቅ ወዳጅነትም የሚያስታውስ ነው። መለስ ዜናዊ በ1993ቱ ህንፍሽፍሽ 3 ዓመታት በፊትና እነ ስዬ አብርሃ ቦናፖርቲዝም በተሰኘ ጽሑፋቸው አጥበው ሲያሰጧቸው ሚዛን የጠበቁላቸው ሟቹ ሰላይ ክንፈ ገብረ መድኅን ነበሩ። ከመለስ ድል በኋላ ግን ክንፈ ተገደለ። በግድያው ውስጥም መለስን የሚጠረጥሩ አሉ። ሁለተኛው ግድያው የሚያወዛግበው የመለስ ጓደኛ ሜጀር ጄኔራል ኃየሎም አርአያ ናቸው። መለስ ግን ለኃየሎም ያላቸውን ፍቅር ራሳቸው እስከሚያልፉ ድረስ አልነፈጉትም። የውጊያ ከያኒው ኢትዮጵያዊ ጄኔራል ኃየሎም አርአያ ቤተ መንግሥት ውስጥ በመለስ ዜናዊ ቢሮ ራስጌ ፎቶአቸው ከተሰቀለ ሰዎች ቀዳሚው ነበር። መለስ ሁሉ ነገር ሲጠምባቸው የበረሃ ጓዳቸውን ወዲ አርአያን ቀና ብለው ያዩት ነበር ማለት ነው። ከውስብስብ ፖለቲካ ወደ ቀላል ነገሮች ስንመለስ ትንሹ ልጅ መለስ ዜናዊ አስረስ 2 ጨዋታዎችን ልቡን ያጠፉት እንደነበር እናነባለን። አንዱ የብይ ጨዋታ ነው፣ ሌላው ደግሞ ውሃ ዋና ነበር። የአድዋው ልጅ መለስ በዚያቸው የአዳጊነት ዕድሜው በከተማዋ ዙሪያ ሰይጣን ይገኝባቸው ነበር የሚባሉ ወንዞችን እያሰሰ ይዋኝ እንደነበር ተጽፏል። የዊንጌቱን ለገሰ ዜናዊ በእንግሊዘኛና በኬሚስትሪ ትምህርቶች የሚችለው አልነበረም ይባላል። በኋላ ግን ኬሚስትሪንም እንግሊዘኛንም በጣም ሳይገፋባቸው ወደ ሕክምናው አደላ። የኋላው ጠቅላይ ሚኒስቴር ዩኒቨርሲቲ ሲገቡ ሕክምና ለምን እንደመረጡ በግልጽ የተናገሩበት ሰነድ አላጋጠመንም። በአንድ ወቅት ጠቅላይ ሚኒስቴር ባይሆኑ ምን ለመሆን ይመኙ ነበር ሲል ኢትዮጵያዊ ጋዜጠኛ ጠይቋቸው ምኞታቸው ጋዜጠኛ መሆን እንደነበር ነግረውታል። ያ ሁሉ ምኞትና ሙከራ ግን ደደቢት ሲወርዱ ተለውጧል። ከግንቦት 20 ቀን 1983 ዓመተ ምህረት በኋላ መለስና መንግስታቸው ትምህርት ላይ በርትተው ነበር። እሳቸውም ሮተርዳም ከሚገኘው ኤራስመስ ዩኒቨርሲቲና ኦፕን ከተባለው ዩኒቨርሲቲ ዲግሪዎችን ተቀብለዋል። ብዙ ባይነገርላቸውም መለስ ከድል በኋላ ተምረው ፒኤችዲ ጭነዋል ይባላል። መለስ ህዝብ ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድ፣ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። መለስ በህወሓት ውስጥ 4ኛው ሊቀመንበር ናቸው። ከሳቸው በፊት እነ አረጋዊ በርሄ፣ እነ ስብሃት ነጋ የደደቢቷን ድርጅት በሊቀመንበርነት መርተዋታል። የመለስን ያህል በትልቅ ደረጃ ብሎም ለረጅም ጊዜ አሽከረከራት ግን አላጋጠማትም። ለዚህ ደግሞ የግል ችሎታቸው አብዝቶ ጠቅሟቸዋል። ሀብታሙ አለባቸው መለስ ዜናዊ አስረስን መቼ እንደሚናገሩ፣ መቼ ዝም እንደሚሉ፣ መቼ እንደሚቆጡ፣ መቼ እንደሚስቁ ጠንቅቀው የሚያውቁ እጅግ ውስብስብ ፍጡር ናቸው ሲሉ ነው የሚገልጿቸው። ሴራ እንደ ድር በሚሸመንባት ህወሓት ቤት ደግሞ እንዲህ ያሉ የመለስ ባህሪያት ለድል ያበቃሉ። ምንም ቢሆን መለስ ሰው ናቸውና መዛል
መታመም፣ መልፈስፈስ ያጋጥማቸው ነበር። መለስ እንዲህ በአስጨናቂ ሁኔታ ውስጥ ሲሆኑ ከፍተኛ የሆነ የማቃር የራስ ምታትና የማዞር ስሜት ይሰማቸዋል። ያን ጊዜ አንዲት ምንነቷ ያልተገለጸ መድኃኒት ይውጡ እንደነበር አውሮራ ላይ ተጽፏል። ሐኪሞቻቸው ቤልጂማውያን ነበሩ። እነሱ ሳይፈቅዱ እንክብሏን እንደማያወጣት ይጠበቃል። መለስ ዜናዊ አስረስ ከማልቀስ ይልቅ ማሰብ እንደሚመርጡ በብዛት ተጽፏል። መለስ ዜናዊ በትግል ዘመናቸው 2 ጊዜ ብቻ አንብተዋል። የመጀመሪያው የትግሉን መስራች የሙሴን መሰዋት ሲሰሙ ነው። ሙሴ ከኤርትራ ትግራይ የገባው የህወሓት ትግል ጠንሳሽ ነው። ከዚያ ቆራጥ ሰው ብዙ እንደተማሩ ይገመታል። ሁለተኛው መለስ ያለቀሱበት አጋጣሚ ደግሞ ኢህአዴግ በድል አድራጊነት አዲስ አበባ ሲገባ ነው። የደስታ እንባ ብላችሁ ተርጉሙት። የሆነው ሁሉ ቢሆን የመለስ ዜናዊ ስብዕና በዲያሌክቲካዊ ቁስ አካል በሚገባ የተቀረጸ በመሆኑ እውነትን አይሽረውም። ዕጣ ፈንታ፣ ዕድል፣ ሰማያዊ ትዕዛዝ የመሳሰሉ ነገሮች አክሱም ጽዮን አቅራቢያ ተወልደው ላደጉት መለስ አይስማሟቸውም። አጭሩ ሰውዬ እንደ ማርክስ ሃይማኖት የማህበረሰብ መርዝ ነው ባይሉም መድኃኒት ነው ብለው አይወጡትም። ፈጣሪ አሁን እንደገና ስለ መለስ ምላስ በማውራት ሱሱንና አወዛጋቢውን የዘር ግንዳቸውን ነገር እናርግበው። ነገሩንም በአንዲት ጨዋታ እንቀጥለው። ቀልደኛው ስብሃት ነጋ በአንድ ወቅት መለስ ዜናዊ ታመው ጓዶቻቸው በቃሪዛ ተሸክመው እየወሰዷቸው ሳለ መንገድ ላይ ያገኟቸው አርሶ አደሮች ማንን የተሸከማችሁት ብለው ጠየቋቸው አሉ። አቦይ ስብሃትም ምላስ ነው በማለት በቀልድ የታመመው ተናጋሪው መለስ እንደሆነ ምላሽ ሰጡ ተብሎ ይነገራል። ለመሰናበት ሌሎች ስለ መለስ የሰጧቸው ምስክርነቶች እንቃመሳቸው። ከመለስ ጋር በነበራቸው ጠብ የተነሳ ነጋሶ ጊዳዳን እናስቀድማቸው። መለስ ዜናዊ ይላሉ ጎበዝ ነው፣ ቬሪ ኢንተለጀንት ነው፣ ተምሯል። የመንግስት ስልጣን ላይ ከወጣም በኋላ ማስትሬቱንና ዶክትሬቱን ተምሯል። የመግባባት ችሎታ አለው። ይህንን ችሎታውን ለአገር በትክክለኛው መንገድ አልተጠቀመበትም እንጂ የማደንቀው ሰው ነው ሲሉ ይናገራሉ። የኦነጉ ሰው ሌንጮ ለታም ስለ መለስ እንዲናገሩ ተጠይቀው ነበር። በመልሳቸውም መለስ ምሁር፣ አዋቂ ወይም ኢንተሌክቹዋል ነው፣ ያነባል። በኢትዮጵያ ፖለቲከኞች ማውራት እንጂ ማንበብ፣ መጻፍ፣ መመራመር በአብዛኛው አይታይም። እሱ ግን ያነብ ነበር፣ ይጽፍ ነበር። በእርግጥ ከሐሳቡ ጋር አልስማማም፣ ግን ዕውቅና ሰጠዋለሁ። መንግስትን እየመራ ጥናት ላይ የተመሰረተ መጽሐፍ ለመጻፍ የሞከረ ሰው ነው። ዲሲፕሊን ያለው ሰው ነው። ለማንበብ ጊዜ የሚመድብ፣ ለመጻፍ ጊዜ የሚመድብ፣ በዚያ ላይ ደግሞ አገር የሚያስተዳድር እንዲህ ያለ መሪ ለአንድ አገር አስፈላጊ ነው በማለት ከሽግግር መንግስቱ ምስረታ ማግስት ያባረሯቸውን ጠቅላይ ሚኒስትር ሳይሰስቱ ሌንጮ ለታ አድንቀዋቸዋል። በቴዎድሮስ ጸጋዬ የህወሓት አባት የተሰኙ መለስ ከሞቱ ዘንድሮ 14 ዓመት ሞላቸው። የሶስት ልጆቻቸው እናት ወይዘሮ አዜብ መስፍን እዚያው ወይም ቤተ መንግሥት ውስጥ እንደታሰረ እዚያው ቀብሬ መውጣቴ ይሰማኛል ይላሉ። የሆነው ሁሉ ቢሆን መለስ ግባቸውን ማሳካት የቻሉ ፍጥረት ናቸው። ምክንያቱም ከአንድ ትውልድና ከአንድ ሰው የተሻገረ ዓላማ ይኑርህ ይሉ ነበርና። በመጪ ጉዳዮች ላይ ብንወዛገብ አንድ ጉዳይ ነው። ሀገራችንን እንዴት እናልማ፣ ቤት አቅጣጫ እንምራ በሚለው ጉዳይ ላይ ብንከራከር ብንወዛገብ አንድ ጉዳይ ነው። በተወሰነ ደረጃ ገንቢው ገጽታ አለው። ተከራክረን ተወያይተን አንድ የጋራ አቋም ለመውሰድ እንችላለን። ባለፈው ጉዳይ ላይ ብንነታረክ ግን ይህን ያህል ገንቢ ነገር የለው። ያለፈ ጉዳይ ነው። ኢትዮጵያ ውስጥ ዜጋው በጋዜጣ፣ ሬዲዮ፣ ቴሌቪዥንና ድረገጽ መንግስትን የተቸበት የመጀመሪያው ስርዓት በእኚህ ሰው ዘመን የተገነባ ነው። መለስ ህልማቸውን የሚጨበጥ ለማድረግ ብዙ ነገር ጽፈዋል። ሚስታቸው ወይዘሮ አዜብ መስፍን በመለስ ዜናዊ የተጻፉ የፖለቲካና ምጣኔ ሀብታዊ መመሪያ ሰነዶችን ከ40 በላይ ይሆናሉ ብለዋል። 21 ዓመታት ኢትዮጵያን በከፍተኛ ብስለትና ብቃት ሲመሩ የነበሩት ክቡር ጠቅላይ ሚኒስትር አቶ መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። የኢፌዴሪ መንግስት የሚኒስትሮች ምክር ቤት በክቡር ጠቅላይ ሚኒስትር መለስ ዜናዊ ህልፈተ ሕይወት ኢትዮጵያ ብቻ ሳትሆን ዓለማችንም አንድ አርቆ አሳቢ አእምሮና የለውጥ ኃይል እንዳጣች በጽኑ የሐዘን መንፈስ ይገነዘባል። መለስ ዛሬ በሕይወት ቢኖሩ ኖሮ የ71 ዓመት ሰው ይሆኑ ነበር።
ይህ ዕድሜ በብዙ አገር መሪዎች ገና ወደ ሥልጣን የሚመጡበት ነው ይላል። ይህንን ጽሑፍ ጥንቅቅ አድርጎ እንዲህ ባማረ መልኩ ያሰናዳልን ታምረ መንግሥቴ ውቤ በመሆኑ እጅግ አድርገን እናመሰግናለን። እንግዲህ ስለ ቀድሞ የኢፌዴሪ ጠቅላይ ሚኒስቴር መለስ ዜናዊ የሕይወትና የሥራ ልምዳቸው ይህን ያህል ካልናችሁ፣ እናንተ ደግሞ የሚሰማችሁን በኮሜንት ላይ አስፍሩልን። ስለ መለስ ዜናዊ ሲያስቡ ምን ይሰማዎታል? የዛሬውን አበቃን። ቸርን ሰንብት።